የኢትዮጵያ የሕዝብ ተወካዮች ምክር ቤት የሀገሪቱ መንግስት ባለፈው ማክሰኞ የደነገገውን የአስቸኳይ ጊዜ አዋጅ አጸደቀ። ምክር ቤቱ 7 አባላት ያሉት የአስቸኳይ ጊዜ አዋጅ መርማሪ ቦርድ አቋቁሟል። የኢትዮጵያ መንግስት ግዙፉ የፌስቡክ ኩባንያ የጠቅላይ ሚኒስትር አብይ አህመድን መልእክት በማጥፋት ከህወሓት ጋር አብሯል ሲል ከሰሰ። የመንግስት ኮሚኒኬሽን አገልግሎት ክሱን ያቀረበው ፌስቡክ ባለፈው እሁድ ጠቅላይ ሚኒስትሩ በተረጋገጠ ገጻቸው ያሰፈሩትን መልእክት ትናንት ጠዋት ካጠፋ በኋላ ነው። የምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ ዋና ጸሐፊ ወርቅነህ ገበየሁ በኢትዮጵያ ውጊያ የገጠሙ ኃይሎች ውጥረቱን አርግበው ለኢትዮጵያና ለቀጠናው ጥቅም ሲሉ ልዩነቶቻቸውን በብሔራዊ ውይይትና እርቅ እንዲፈቱ ጥሪ አቀረቡ። የኢትዮጵያ ጎረቤት ኬንያ፣ የአውሮፓ ህብረትና አሜሪካ የተባባሰው ውጊያ እንዳሳሰባቸው ስጋታቸውን እየገለጹ ነው። ዓለም አቀፉ ማህበረሰብና የኢትዮጵያ ጎረቤቶች ውጊያው እንዲቆም ግፊት በሚያደርጉበት በዚህ ወቅት አዲስ አበባ በቅርቡ የሾመቻቸውን ከ300 በላይ ባለስልጣናት መርቃ ወደ ጦር ግንባር ሸኝታለች። ዜናው በዝርዝር። የኢትዮጵያ የሕዝብ ተወካዮች ምክር ቤት የሀገሪቱ መንግስት ባለፈው ማክሰኞ የደነገገውን የአስቸኳይ ጊዜ አዋጅ አጸደቀ። ምክር ቤቱ 7 አባላት ያሉት የአስቸኳይ ጊዜ አዋጅ መርማሪ ቦርድ አቋቁሟል። የሀገር ህልውናና ሉዓላዊነት ላይ የተደቀነን አደጋ ለመከላከል በሚል ባለፈው ማክሰኞ ለ6 ወራት የተደነገገውን የአስቸኳይ ጊዜ አዋጅ በኢትዮጵያ ሕዝብ ተወካዮች ምክር ቤት በአንድ ተቃውሞ በአብላጫ ድምፅ በዛሬው ዕለት ጸድቋል። የኢትዮጵያ መንግስት በሚቆጣጠራቸው መገናኛ ብዙሃን የተሰራጨ መረጃ እንደሚያሳየው አዋጁን የማስፈጸም ኃላፊነት የተሰጠው የአስቸኳይ ጊዜ አዋጅ መምሪያ እዝ የኢትዮጵያ ጦር ጠቅላይ ኤታማዦር ሹም የሚመሩትና የብሔራዊ መረጃና ደህንነት አገልግሎት፣ የፌዴራል ፖሊስ፣ የፍትህ ሚኒስቴርና የመንግስት ኮሚኒኬሽን አገልግሎት ኃላፊዎችን ያካተተ የጸጥታ ኮሚቴ ተቋቁሞለታል። በፌዴራል መንግስት ደረጃ የተቋቋመውን የክትትል ኮሚቴ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በሰብሳቢነት የሚመሩት ሲሆን 3 የተቃዋሚ ፓርቲ አባላትን ጨምሮ 9 ባለስልጣናት የተካተቱበት ነው። በክልሎች ርዕሰ መስተዳድሮች በበላይነት የሚመሩት የአስቸኳይ ጊዜ አዋጅ መምሪያ እዝ ኮሚቴ መቋቋሙን ፋና ብሮድካስቲንግ ያሰራጨው መረጃ ያሳያል። በየትኛውም የሀገሪቱ ክፍል መከላከያ ኃይልን ወይም የትኛውንም ሌላ የጸጥታ አካል በማሰማራት ሰላምና ጸጥታ እንዲያስከብሩ ትዕዛዝ የመስጠት ስልጣን ያለው የአስቸኳይ ጊዜ አዋጅ መምሪያ እዝ ተጠሪነቱ ለጠቅላይ ሚኒስትሩ ነው። የኢትዮጵያ የሕዝብ ተወካዮች ምክር ቤት 7 አባላት ያሉት የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ማቋቋሙን በዛሬው ዕለት ይፋ አድርጓል። አቶ ለማ ተሰማ የመርማሪ ቦርዱ ሰብሳቢ ሲሆኑ ወይዘሮ ወርቀሰሙ ማሞ ምክትል ሰብሳቢ ናቸው። የኢትዮጵያ መንግስት ግዙፉ የፌስቡክ ኩባንያ የጠቅላይ ሚኒስትር አብይ አህመድን መልእክት በማጥፋት ከህወሓት ጋር አብሯል ሲል ከሰሰ። የመንግስት ኮሚኒኬሽን አገልግሎት ክሱን ያቀረበው ፌስቡክ ባለፈው እሁድ ጠቅላይ ሚኒስትሩ በተረጋገጠ ገጻቸው ያሰፈሩትን መልእክት ትናንት ጠዋት ካጠፋ በኋላ ነው። ጠቅላይ ሚኒስትር አብይ አህመድ አሸባሪ ያሉትን ህዝባዊ ወያነ ሓርነት ትግራይ ለመመከት ለመቀልበስና ለመቅበር ኢትዮጵያውያን እንዲነሱ ጥሪ ያስተላለፉበትን መልእክት ፌስቡክ ማጥፋቱን በትናንትናው ዕለት አረጋግጧል። የድርጅቱ ቃል አቀባይ ኤሚሊ ኬይን የጠቅላይ ሚኒስትር አብይ አህመድ መልእክት ሁከትን ማነሳሳትና መደገፍ የሚከለክለውን የማህበራዊ መገናኛ ዘዴው ፖሊሲ ተላልፏል ሲሉ መናገራቸውን አሶሺየትድ ፕሬስ ዘግቧል። መልእክቱ ከጠቅላይ ሚኒስትሩ የተረጋገጠ የፌስቡክ ገጽ የተወገደው ትናንት ማክሰኞ ጠዋት መሆኑን ቃል አቀባይቱ ተናግረዋል። የኢትዮጵያ የመንግስት ኮሚኒኬሽን ጉዳዮች አገልግሎት በዛሬው ዕለት ባወጣው መግለጫ ኢትዮጵያ ውስጥ ግጭት እንዲባባስ አበክረው የሚሰሩ እንደ ፌስቡክ አይነት የማህበራዊ ሚዲያዎች የጠቅላይ ሚኒስትራችንን መልእክት ከገጹ በመሰረዝ አጋርነቱን አሳይቷል የሚል ክስ አቅርቧል። ባለፈው እሁድ በወሎ ግንባር ውጊያ በበረታበት ወቅት ጠቅላይ ሚኒስትር አብይ አህመድ ባስተላለፉ መልእክት ለኢትዮጵያ የመሞት ግዴታ የሁላችንም እንጂ የተለየ ሞት እንዲሞት የሚጠበቅበት የተለየ አካል የለም ብለው ነበር። ኩባንያው የሀገራት መሪዎች በፌስቡክ በኩል የሚያስተላልፏቸውን መልእክቶች ሲያጠፋ ያሁኑ የመጀመሪያው አይደለም። የቀድሞው የአሜሪካ ፕሬዝደንት ዶናልድ ትራምፕ ስለ ምርጫ ማጭበርበር የጻፉት የተሳሳተ መልእክትና የብራዚሉ ፕሬዝደንት ዣየር ቦልሶናሮ ስለ ኮቪድ-19 ክትባት ባሰራጩት ሐሰተኛ መረጃ ተመሳሳይ ዕጣ ፈንታ ገጥሟቸው ያውቃል። የምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ ዋና ጸሐፊ ወርቅነህ ገበየሁ በኢትዮጵያ ውጊያ የገጠሙ ኃይሎች ውጥረቱን አርግበው ለኢትዮጵያና ለቀጠናው ጥቅም ሲሉ ልዩነቶቻቸውን በብሔራዊ ውይይትና እርቅ እንዲፈቱ ጥሪ አቀረቡ። የቀድሞው የኢትዮጵያ የውጭ ጉዳይ ሚኒስትር በዛሬው ዕለት ባወጡት መግለጫ የተኩስ አቁም እንዲደረግ ጥሪ አቅርበዋል። የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ወርቅነህ ገበየሁ በዋና ጸሐፊነት የሚመሩት የምስራቅ አፍሪካ የልማት በይነ መንግስታት አባል አገራት መሪዎች በህዳር 7 ቀን
ተገናኝተው በግጭቱ ላይ እንዲወያዩ ጠይቀዋል። የኬንያው ፕሬዝዳንት ኡሁሩ ኬንያታ በበኩላቸው ትናንት ረቡዕ ውጊያው እንዲቆም የሚጠይቅ መግለጫ ወጥተዋል። ኬንያታ በመግለጫቸው ውጊያ የገጠሙ ኃይሎች የጦር መሳሪያዎቻቸውን አውርደው ውጊያ በማቆም እንዲነጋገሩና ለዘላቂ ሰላም መንገድ እንዲፈልጉ ጥሪ አቅርበዋል። የትግራይ ኃይሎች ወደ ኢትዮጵያ ዋና ከተማ አዲስ አበባ በሚያደርጉት ግስጋሴ ያሰጋው ዓለም አቀፉ ማህበረሰብ ለውጊያው መፍትሄ እንዲበጅለት ዲፕሎማሲያዊ ግፊት እያደረገ ነው። ትናንት ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን የገለጹት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በኢትዮጵያ ያለው ሁኔታ ዑደት እጅግ እንደሚያሳስባቸው ገልጸዋል። የሰሜን ኢትዮጵያ ውጊያ በተጀመረ በዓመቱ በአስደናቂ ፍጥነት እየተባባሰ ነው ያሉት የጀርመኑ ውጭ ጉዳይ ሚኒስትር ሃይኮ ማስ የተኩስ አቁም ይደረግ የሚለውን ጥሪ ተቀላቅለዋል። ህወሓትና የኦሮሞ ነጻነት ጦርን ጨምሮ አጋሮቹ የሚፈጽሙትን ጥቃት በአፋጣኝ ማቆም አለባቸው ያሉት ውጭ ጉዳይ ሚኒስትሩ የኢትዮጵያ መንግስትም በአየር የሚፈጽማቸውን ድብደባዎችና የክተት ጥሪ እንዲያበቃ ጥሪ አስተላልፈዋል። ዛሬ ሐሙስ ባወጡ መግለጫ ብሔር ተኮር የጥላቻ ንግግር ለኢትዮጵያ አንድነት መርዝ ነው ሲሉ ሃይኮ ማስ አስጠንቅቀዋል። የአውሮፓ ህብረት በዛሬው ዕለት በኢትዮጵያ አስቸኳይና ትርጉም ያለው የተኩስ አቁም እንዲደረግና ያለ አንዳች ቅድመ ሁኔታ ፖለቲካዊ ድርድር እንዲጀመር ጠይቋል። ህብረቱ ባወጣው መግለጫ የኤርትራ ወታደሮች ከኢትዮጵያ ግዛት ሙሉ በሙሉና በአፋጣኝ ሊወጡ እንደሚገባም አሳስቧል። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ትናንት ማምሻውን በሰጡት መግለጫ ድርድር እንዲጀመር ጥሪ አቅርበዋል። The safety of U.S. citizens, U.S. government personnel, their dependents, and the security of our የአሜሪካ ዜጎች የአሜሪካ መንግስት ሰራተኞች ደህንነትና የኤምባሲያችን ጸጥታ ቅድሚያ የምንሰጠው ጉዳይ ነው። በሀገሪቱ የሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጅ መደንገጉን ልብ ብለናልም። ሁሉም ወገኖች እንዲታቀቡ፣ ግጭት እንዲያቆሙ፣ የሰላማዊ ሰዎች ደህንነትና መብቶቻቸው መከበራቸውን እንዲያረጋግጡ ጥሪ እናቀርባለን። ከቀናት በፊት ውጭ ጉዳይ ሚኒስትሩ እንዳሉት ህወሓት የደሴና የኮምቦልቻ ከተሞችን ተቆጣጥሯል መባሉ አስደንግጦናል። የውጊያው መራዘም በኢትዮጵያ በርካታ ሰዎችን እያሰቃየ ያለውን ሰብአዊ ቀውስ ያራዝመዋል። ሁሉም ወገኖች ወታደራዊ እርምጃ ማቆምና ያለ ቅድመ ሁኔታ የተኩስ አቁም ድርድር መጀመር አለባቸው። Without preconditions. የአሜሪካ የአፍሪቃ ቀንድ ልዩ ልዑክ ጄፍሪ ፌልትማን ለሁለት ቀናት ጉብኝት በዛሬው ዕለት አዲስ አበባ ገብተዋል። ፌልትማን በአዲስ አበባ ቆይታቸው ሁሉም ኢትዮጵያውያን ለሰላም ቁርጠኛ እንዲሆኑና ቅሬታቸውን በውይይት እንዲፈቱ መልእክት እንደሚያስተላልፉ ኔድ ፕራይስ ተናግረዋል። አንገብጋቢ የሆነ ስራ ካለባቸው ውጪ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ሰራተኞች በፈቃደኝነት ወደ አገራቸው እንዲመለሱ የአሜሪካ ውጭ ጉዳይ መስሪያ ቤት ፈቃድ መስጠቱን ሬውተርስ ዘግቧል። ዓለም አቀፉ ማህበረሰብና የኢትዮጵያ ጎረቤቶች ውጊያ እንዲቆም ግፊት በሚያደርጉበት በዚህ ወቅት አዲስ አበባ በቅርቡ የሾመቻቸውን ከ360 በላይ ባለሥልጣናት መርቃ ወደ ጦር ግንባር ሸኝታለች። ዛሬ በአበበ ቢቂላ ስታዲየም በተደረገው ሽኝት ወደ ግንባር የተሸኙት 363 የከተማዋ ባለሥልጣናት የመጀመሪያው ዙር ዘማቾች ናቸው ተብሏል። ዘማቾቹ በአውደ ውጊያ ተሰልፈው ለመንግስት ጦር ድጋፍ በመስጠት የአመራር ሚና ይጫወታሉ መባሉን ስዩም ጌቱ ከአዲስ አበባ ዘግቧል። በሥነ ሥርዓቱ ላይ ተገኝተው ንግግር ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ የእኔና የእናንተ ትውልድ ታሪክ የምናበላሽ ትውልድ አይደለንም ሲሉ ተደምጠዋል። አባቶቻችን ሉዓላዊነቷን የግዛት አንድነቷን ጠብቀው ለኛ ያስረከቡን እጅግ በመጠቀው ወኔያቸው ታመው ወጥተው ነው። የኔና የእናንተ ትውልድ ታሪክ የምናበላሽ ትውልድ አይደለንም። የመጣብንን ፈተና ድል ለማድረግ እንዘምታለን። ያለ መስዋዕትነት ድል የለምና በኢትዮጵያ ታሪክ ውስጥ መሸነፍ አይፈቀድም፣ አንሸነፍም። የአዲስ አበባ አስተዳደር ከሁለት ቀናት በፊት የክተት ጥሪ አድርጎ ነበር። ዛሬ በተደረገው የሽኝት መርሃ ግብር የከተማዋ ወጣቶችና ነዋሪዎች መገኘታቸውን የዶይቸ ቬለው ስዩም ጌቱ ዘግቧል። የከተማዋ ወጣቶች ወደ ማሰልጠኛ ተቋማት እንዲገቡ በመርሃ ግብሩ ላይ ጥሪ ቀርቧል። ይህ ዶይቸ ቬለ ነው። ከሱዳን ጦር ቅርብ ወዳጅነት ያላቸው የተባበሩት አረብ ኤሚሬቶችና ሳውዲ አረቢያ ከአሜሪካና ብሪታንያ ጋር ሆነው በመፈንቅለ መንግስት ከስልጣን የተነሳው የሱዳን ሲቪል አስተዳደር ወደ ቦታው እንዲመለስ ጥሪ አቀረቡ። አራቱ አገሮች ትናንት ረቡዕ ባወጡ መግለጫ ዓለም አቀፉ ማህበረሰብ ስለ ሱዳን ነባራዊ ሁኔታ ያለውን ስጋት እንጋራለን ብለዋል።
በሲቪል ፖለቲከኞች የሚመራው የሽግግር መንግስትና ተቋማቱ ወደ ነበሩበት እንዲመለሱ አገራቱ ጥሪ አቅርበዋል። በአሜሪካ ውጭ ጉዳይ መስሪያ ቤት በኩል ይፋ በሆነው መግለጫ አራቱ አገሮች የታሰሩ እንዲፈቱ በአገሪቱ የተደነገገው የአስቸኳይ ጊዜ አዋጅም እንዲነሳ ጠይቀዋል። በሱዳን ሁከት ቦታ የለውም የሚለው የአራቱ አገሮች መግለጫ ሁሉም ወገኖች የተሳካ ውይይት እንዲያደርጉና ለሱዳን ሕዝብ ሰላምና ደህንነት ቅድሚያ እንዲሰጡ ግፊት አድርጓል። ለሱዳን ጦር ታዳላለች የምትባለውና የቀድሞው የጦር መኮንን አብዱልፋታህ አልሲሲ በፕሬዝዳንትነት የሚመሯት ግብፅ ግን በመግለጫው አልተካተተችም። የብሪታንያ የመድኃኒት ተቆጣጣሪዎች ምልክት የሚያሳዩ ህሙማንን ለማከም በአፍ የሚወሰድ የኮቪድ-19 እንክብል ስራ ላይ እንዲውል ፈቃድ ሰጡ። ሞልኑ ፒሪቨር የሚል ስያሜ የተሰጠውን ክብል በቀን 2 ጊዜ ተጋላጭ ለሆኑና ከኮቪድ ህመም ላገገሙ የሚሰጥ መድኃኒት ነው። መቀመጫቸውን በአሜሪካ ያደረጉት ሜርክ እና ሪጅባክ የተባሉ 2 የመድኃኒት አምራቾች የተሰራው እንክብል መካከለኛ የኮቪድ ምልክት ለሚያሳዩ ህሙማን እንዲሰጥ የብሪታንያ የመድኃኒቶችና የጤና አገልግሎት ውጤቶች ተቆጣጣሪ ባለስልጣን በዛሬው ዕለት ፈቃድ ሰጥቷል።